ጋይስ እንዴት ናችሁ? ደህና ናችሁ? ቀናችሁ እንዴት አለፈ? በእርግጥ ትላንትና ተገናኝተን ነበር። ከዚህ በኋላም ዛሬ ብቻ አይደለም በየቀኑ ነው ቪዲዮ የምንለቀው። በደንብ እንተዋወቃለን ብዬ ተስፋ አደርጋለሁ። ዛሬ ደግሞ አዲስ በሆነ ለየት ባለ ቪዲዮ መተናል። እሱ ምንድነው? ለምን የሳምንቱን ከፍተኛ የሆነ አቴንሽን ያገኙ ቪዲዮዎች ቲክቶክ ቪዲዮዎችን ለምን ሪቪው አልሰራላችሁም? ለምን አብረን ሪያክት አናደርግም ብዬ ስላሰብኩ ነው። አብረን ሪያክት እናደርጋለን ማለት ነው። የትም እንዳትሄዱ ጠብቁን። ኦኬ ተመልሰናል። ሹራብና ፎጣ የለበስኩት ዛሬ በጣም ሐዋሳ ቀዝቃዛ አየር ነበረ፣ ዝናብ ነበረ ማታ። በጣም ቀዝቀዝ ያለ አየር ስላለ ነው ሹራብና ፎጣ የለበስኩት። በዚህ ሳምንት ቲክቶክ ላይ በጣም ትልቅ የሆነ ሙቭመንት የተካሄደ ነው። እሱም ደግሞ ሃሽታግ ትሰማ ይባላል። አብዛኞቻችሁ በእርግጥ አይታችሁታል። እነዚህ ቪዲዮዎች ከቲክቶክ ባለፈ ብዙ አይነት አቴንሽንን መሳብ አለባቸው። ከኛም አልፎ ደግሞ የመንግስት ተቋማት አቴንሽን መስጠት አለባቸው ብዬ ስለማሰብ ዛሬ ሌላ ምንም አይነት ቪዲዮ ሪያክሽን አልሰራላችሁ። በሃሽታግ ትሰማ ስር ግን የነበሩ ብዙ አይነት ቪዲዮዎችን ሪያክት እናደርጋለን ማለት ነው። ሃሽታግ ትሰማ አብዛኞቻችሁ እንደምታውቁት ልክ የሆነ ሙቭመንት ነው። ስፔሻሊ ደግሞ እያደገች ነው የበለጸገች ነው ባላት በኢትዮጵያ ሀገር ውስጥ የግድ ሊያስፈልግ የሚገባ ሙቭመንት ነው። እሱም ደግሞ ማህበረሰባችን በሴቶችና በህፃናት ጥላዊ ሊሆን ይችላል ቨርባሊ በንግግር ጥቃት ያለው ግንዛቤ በጣም የቀነሰ ነው። በዚህ ምክንያት አንዳንድ ጊዜ አብዛኞቻችሁ አጋጥሟችሁ ከሆነ አንዳንድ ሰዎች ቨርባሊ አቢዩዝ ያደርጓችኋል። ቨርባሊ ሴት ስለሆናችሁ ወይም ደግሞ ህፃን ስለሆናችሁ ራሳችሁን በፊዚካል ከዛ ሰው ጋር ብትወዳደሩ በጣም ትንሽ ስለሆናችሁ ፊዚካላችሁን አይተው ራሱ ቨርባሊ በጣም ብዙ አይነት አቢዩዘሮች አሉ ኢትዮጵያ ውስጥ። እነዚህ አይነት ሰዎች በሞሉባት ኢትዮጵያ ነፃ የሆነች ለሴቶችና ለህፃናት ነፃ የሆነች ኢትዮጵያን መፍጠር አለብን ብለን ስለምናምን ነው እንደዚህ አይነት ሙቭመንቶች ያስፈልጋሉ የምንለው። ይህንን ሙቭመንት በእርግጥ ይቃወማል ብዬ የማስቡ ሰው ይኖራል ብዬ አላስብም። ምክንያቱም ያ ሰው እህት አለው፣ ልጅ አለው፣ ወንድም አለው፣ እናት አለው። በአካባቢ ብዙ የሚሳሳላቸው ሴቶችና ህፃናት አሉ። ስለዚህ ሃሽታግ ትሰማ ግድ ነው፣ መቀጠል አለበት። ትክክለኛ የሆነ ከመንግስትም ሆነ ከማህበረሰቡ ልክ ነው ኦኬ እዚህ ጋር ፐርፌክት ሆኗል የምንልበትን አቋም እስኪደርስ ድረስ መቆም አለበት ብዬ አላስብም። ስለዚህ በሃሽታግ ትሰማ ስር የነበሩ ቪዲዮዎችን ሪያክት ሰላም እንዴት ናችሁ? አንዳንዶቻችሁ ምን ተፈጥሮ ነው አሁን ስለምንድነው ድምጽ የምንሆነው ምናምን እያላችሁ ነውና ስለኔ አይደለም። አሁን ድምጽ እየሆንን ያለነው ስለ አጠቃላይ የኢትዮጵያ ሴቶች ነው። በኢትዮጵያ በሴቶችና ህጻናት ላይ የሚፈጽም ጥቃትና ወሲባዊ መብት ጥሰት፣ ግድያና ወሲባዊ ጥቃትን ጨምሮ ሁሉንም የመንግስት አካላት ያሳተፈ አስቸኳይ ምላሽ የሚጠይቅ ብሔራዊ ቀውስ ኦር ናሽናል ክራይሲስ ተብሎ እንዲታወጅልን እንጠይቃለን። እነዚህ መልእክቶቻችሁ ለፍትህ ሚኒስቴር፣ ለሴቶችና ህጻናት ሚኒስቴር፣ ለጠቅላይ ሚኒስቴር ታግ እያደረጋችሁ ፖስት ማድረግ። ሰሙት እንዴት ነው? ፕሮፋይል ፒክቸራችሁን ሃሽታግ ትሰማ በማድረግ እነዚህን መልእክቶች ለሚመለከታቸው አካላቶች በማድረስ ነው። አንቺን ብሎ ቅድስት ሀገር፣ አንቺን ብሎ ንጹህ ምድር፣ በሴትም ባምትሰነብች ትንፋሽሽ በደም የሚያድር አንቺን ብሎ ቅድስት ሀገር፣ ደፋሪ ያሽሞነሙናል ቅጥ ያጣ ህግሽ ምን ገዶት፣ ችግኝሽ አይነካ እንጂ መግደል ጽድቅ ነው ባንቺ ቤት። ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። መሐሌት ተክላይ ታግታ ተወሰደች፣ ሞታ ተገኘች። ዘውዲ ሀፍቱ አንድ ወንድ በመኪና ጎትታት ቆስላ ሞተች። መዓዛ ካሳ በምትሰራበት ቦታ በስራ አጋሯ ተወጋች። ጽጌሬዳ ግርማይ የፍቅር ጥያቄ ባለመቀበሏ ተገደለች። ኑሐሚን ጥላሁን በጠራራ ፀሐይ ለፍቅር በጠየቃት ግለሰብ ተወጋች። ጫልቱ አብዲ የቤት ሰራተኛ ሆና ባገለገለችበት ቤት ውስጥ ተደፍራ ተገደለች። ሰሎሜ ጉልላት አንቺ ማን ስለሆንሽ ነው የማታናግሪኝ በሚል የፌደራል ፖሊስ ተኩሶባት ተገደለች። ፍሬዎት ታደሰ ፍቺ ጠየቀች። ባጸፋው ግን ጥይት መልሷ ሆነ።
አዳናዊት ይህይስ የእንጀራ አባቷ ደፈራት። ናቷ ለፖሊስ ስታመለክት ወግቶ ገደላት። ሃይማኖት በዳዳ በምትሰራበት ላብራቶሪ ውስጥ ተገደለች። ሰብለ ንጉሴ የቅርቧ በነበረ ሰው አሲድ ተደፍቶባትና ተወግታ ተገደለች። ፋጡማ ኡጋስ በቡድን ተደፍራ ተሰቃ። ሌላ ይሄ እንቅስቃሴ የሳምንት ወሬ ብቻ ትሬንድ ብቻ ሆኖ እንዳይቀር እናንተ ጋር ነው ትሬንድ የሚሆነው። እናንተ ጋር ነው የሳምንት ወሬ የሚሆነው። እኛ 5 ዓመት ሙሉ የሴቶች ጥቃትን ትሬንድ አድርገን የኖርን ሰዎች ነን። ቀነኒ ስትሞት ለሳምንት አውርታችሁ ስትተዋት እኛ አልተውናትም። ሄቨን ስትገደል ለሳምንት ለ2 ሳምንት ለ3 ሳምንት የሄቨን እንኳን ትንሽ አስደንግጧቸዋል አውርታችሁ ስትተዋት፣ ስፔሻሊ አባቷ መጥቶ የሆነ አይነት ወሬ አውርቶ ሲያረሳሳችሁ እኛ አልረሳናትም። ሊዛን አልረሳናትም። ዘውዱን አልረሳናትም። አመት ከወር ከቀን በየቀኑ ፎቶአቸውን ይዘን ስንጮህ ነው የኖርነው። አሁንም ሃሽታግ ትሰማን በአንድ ሳምንት አናቆመውም። አቆማችሁትም እናንተ ናችሁ የምታቆሙት፣ እኛ አይደለንም። እስከ መጨረሻው ወይ እሺ ወይ እምቢ እስክንባል ድረስ እንቀጥላለን። እምቢ ብንባል ራሱ እሺ እስክንባል ድረስ እንቀጥላለን። ነግሬያችኋለሁ፣ ብቻችንን ብንቀር ራሱ አናቆመውም። ትሬንዲ ከሆነም እናንተ ናችሁ ትሬንድ ያደረጋችሁት፣ አንድ ሳምንት ይዛችሁ ስለምትለቁት የሆነ አይነት የቲክቶክ ድራማ ምናምን ከመጣ። ስለዚህ ንከሺ እንዳትለቂ። እሺ ለሴቶች ድምጽ እየሆናችሁ ነው ብዙ ሰዎች። እኔ አልሞትኩም አለው። ለኔ ድምጽ አትሆኑኝ? መሞት አለብኝ የኔ ድምጽ እንዲሰማ? ካሜራ ፊት ለፊት ማልቀስ ስለማልፈልግ አልቅሽ ወጥቶልኝ ነው የመጣሁት። ሞቻለሁ። የቁም ሞት ነው የምኖረው። ልጆች አሉኝ፣ ለልጆቼ ነው የምኖረው። ስራ የለኝም። ልጆቼን ይዤ በወጣ ማኖርበት ስራ የለኝም። ልጆቼን ትውት አድርጌ ለምን ለራሴ አልኖርም ብዬ ደግሞ እንዳልወጣ የሚጠባ ህፃን ሳይቀራለኝ የ4 ዓመት ህፃን የሚጠባ ህፃን ትልቅ የሚባለው እንኳን 7 ዓመት ልኑር በዝምታ ውስጥ ልሞት ልረገጥ? ምንድነው መወሰን ያለብኝ? ምን ላድርግ? ለልጆቼ እያልኩ ምን ላድርግ? ልጅነቴን ያጣሁባቸው ልጆቼ ናቸው። ልጆቼ ማለት አንዳንዴ የራሳቸው ጉዳይ አባታቸው አይደል ቀቅሎ ይብላቸው ሲፈልግ ምናምን ብዬ ትቼ ልወጣ ፈልጋለሁ፣ ግን እጎድልባቸዋለሁ። እኔ አስፈልጋቸዋለሁ ለልጆቼና ወልጃቸዋለሁ። ኃላፊነት አለብኝ። ካሜራ ፊት ለፊት ማልቀስ አለብኝ። እቅሽ ወጥቶልኛል። እኔ ማለት ብዙ ፎል ያለኝ ሰው አይደለሁም፣ ላይታይም ይችላል፣ ግን ጥገኛ ነኝ። እሱ እጅ ላይ ነው የምኖረው። ስትፈልጊ ሂጂ፣ በሰራተኛ አሳድጋለሁ፣ ልጆቼን ሄዳለሁ። ከፈለግሽ ሰጃችሁ ይለኛል። እንደማልችል ስለሚያውቅ ወጥቼ አላውቅም። ትዳር ከያዝኩ ያው በ9 ዓመት ውጪን አላውቀውም። ስራ ሰርቼ አላውቅም። ሰው የሚያውቀኝ በፈገግታዬ ነው። ከዚህ ሳቂ ጀርባ ብዙ ሀዘን አለ። ብዙ ነገር ሆኛለሁ። ብዙ ጉዳት ነገር የሚሰብረኝ ደግሞ ባለፈው ህይወቴ ነው። አንቺ ክብር አይወድልሽም፣ ስትረገጪ ነው የሚወድልሽ። በጣም ብዙ ነገር ደብቄው ልገባ ስለማልፈልግ ብዙ ነገር ነግሬው ነበርና በጣም ያሳመመኛል። ከልጆቼ ጋር ወደ ልሂድ አለው። ድምጽ ሆኖኝ አልሞትኩም። ይሄን ቪዲዮ ካየ በኋላ ምን እንደሚፈጠር አላውቅም። ቲክቶክ ሲጀመር አይመቸውም። ቲክቶክ ላይ ያሉ ሴቶች ሴተኛ ዳሪ ምናምን እንደሚመስሉት እንዴት እንደሚያንቋሽሽ። ለማንኛውም ይቀመጥ፣ ለታሪክ ይቀመጥ ይሄ ቪዲዮ። ልጆቼ እንኳን ሲያድጉ ያዩታል። አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀቁ። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ፣ ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሚ ሌላ ፍርድ ቤት
ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው ይሄ የየትኞቹ አባት እንደሆነ አላቅም፣ አይመለከተኝም። ብቻ ግን ባለስልጣን ነው፣ ኮሎኔል ነው፣ አዛዥ ነው። ሶ ኦፍ ኮርስ ይለቀቃሉ በነፃ አይደል? እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል። ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ። ባይ ዘ ዌይ ዘውዱ ሀፍቱ ኬዝ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬዝ 3 ዓመት አልፎታል። የሄቨንንም ኬዝ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይ ዘ ዌይ። ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለኔ ኬዝ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዷለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪሆን ምን እስኪደረግ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ? ኤርጎጌ ምን እየሰራች ነው? ምንድን ነው የምትሰሪው? የሴቶችና ህጻናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ። ችግኝ ነው አሁን ሴቶች የሚያስፈልጋቸው? ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት? እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ ከዛ ድረሱልን ዋይ የኢትዮጵያ ህዝብ አንድ ይበለን። ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን? This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ ገዳዩዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ። ብዙ ነገር ማድረግ ይቻል ነበር። ባይ ዘ ዌይ የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ። ባይ ዘ ዌይ እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ፣ ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ፣ ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ፌሚኒዝምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንሽ ተቃውሙ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ። የዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበረ። እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው። በቃ ክፍተት ነው እየፈለጉ ያሉት። እውነትም ይኸው ክፍተት አገኙ። ማስረጃ ጠፋ ተባለ። ከአንድ ፍርድ ቤት ወደ አንድ ፍርድ ቤት የሚሄድ ማስረጃ ጎሎ ተገኘ። እዚህኛው ፍርድ ቤት ጋር የነበረው ማስረጃ እዚህኛው ፍርድ ቤት ጋር የለም። የሄቨንን ኬዝ ለ4 ወር ሲያራዝሙ ማለት ነው ምንም በቂ ምክንያት የላቸውም። ምንም በቂ ምክንያት አልሰጧትም። ላበቂልሽ ምንም እንደዚህ እዚህ ግባ የሚባል ምክንያት የላቸውም ለማራዘም ማለት ነው። እንደገና እንደ አዲስ ምርመራ ነው እየጠየቁ ያሉት ውድቅ ለማድረግ ይግባኝን ውድቅ ለማድረግ። የ7 ዓመት ልጅን የደፈረን ሰው 21 ዓመት እንዲቀነስ
ይድረስልን። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠረው። የት እንሂድ? ወይ ሌላ በዚህ ሳምንት የነበረውን ቲክቶክ ቪዲዮ ሪቪው ሰው ከዚህ በላይ ሌላ ልጨምርላችሁ አልፈልግም። አሁንም ሊሆን የሚገባው ርዕስ ከዚህ ውጭ ሌላ ርዕስ መጨመር ስላልፈለግኩ ነው። አሁንም ወደፊትም ይሄ ሙቭመንት ሪል የሆነ ተጨባጭ የሆነ ውጤት እስኪመጣ ድረስ መቀጠል አለበት የሚል እምነት ነው ያለኝ። አሁንም ወደፊትም ሃሽታግ ትሰማ ይቀጥላል። የዛሬ ቪዲዮአችን ይሄን ይመስላል። ሼር፣ ላይክ፣ ሰብስክራይብ አድርጉ። ባይ ሃቭ a nice day